እኔማ ዛሬ አንድ ቪዲዮ ሳልሰራ አላልፍም። ዛሬ ፈለገ ነገር ቢመጣ ሽፈሳም አንድ ኳስ አይነፋ ብሮ ተከሌው ማዘኪላ ተከሌው ማዝነቱ ዘኪላ ተከሌው ማዝ ኪንግ ኦፍ ኦሮሞ ብሮ አንተ እንግዲህ 20 ሚውና 25 ምድሜ ልከን እዛ ቁጭ ብለ ኪለር ብቻ በል ኪስ ባዶ አርገ ኪለር አንድ ታዋቂ ሲመጣ አንድ ሀገሩን ደና አርጎ ሲመጣ ኪለር እንሺ ማን ነው ታዳሽ ግባና አስተዳደራ ማለት እንኳን ካልኩ ፖለቲካ ነው ይመስለው ግን እናንተ እስከመቼ ነው ለሰው ልጅ ጥላጅ እኔ ለወገኖቼ ትልቅ ስራ ነው ይሄ ስራው ይቅርብኝ ድምጽ ሆናለሁ ለኢትዮጵያኖች በሚሊዮን የሚቆጠሩ ወለጋ ህፃናቶች እናቶች ምንም የማያውቁት ሲገደሉ በፖለቲካ ጥቅም ብላችሁ ህዝብን ከህዝብ ስታጋጩ ስትከፋፍሉ ኖረው በቀያቸው እያባረራችሁ የኛ የምትሉትን እያመጣችሁ እያሰፈራችሁ ለነሱ ነው ምጮህ ለዳውቱ ጠያቂ ላጡት እርዳታ እንዲሰጣቸው ላጡት ለኢትዮጵያኖች ሙሉ ነው የሚዞረው ከኔ ጋር እንዞራለን እንኳን እኛ እዚህ መዞር ምን ችግር አለ? አንተ ወጣት ጋንግስተር አንተ ንጹሃንን ትገላለህ አይደል? 4 አመት ሙሉ ስገል የኖርክ ሰው ያልደከመ እኛ እንደዚህ ሆናችሁ እንደማቀጥሉ ነው የምነግርህ። ቀን አለው ለሁሉም ቀን አለው። ሲሆን እንደ ሰይጣን መወገር ነው። እስክንድር ነጋ ምንም ያላረገውን ምንም ያላጠፋውን በተክርስቲያን ላይ ሰዎች በተክርስቲያናችን አይነካባሉ አስገድለ ሳትጠየቅ ለፍርድ ሳትቀርብ ወታደር አዘህ እንዲገደሉ ያደረግክ አንተ እስክንድር ለደሆች በጮኸ ለኢትዮጵያኖች በጮኸ እስር ቤት 2 አመት አስገብተህ ስታማቅ የነበርክ አንተ ዛሬ አሜሪካን ውስጥ እንደ ልብህ እንደዚህ ትንፈላሰሳለህ። ለሁሉም ግን ቀን አለው። ሰራት እንዳንተ አይነት ሰው አላየው አታየም እንጂ እንዴት ታያለህ? የምታየው ሁሉ እንዳንተ አይነት ጋንግስተር ነው። አጭበርባሪ አስመሳይ ድራማ የምታውቁ መግደል ነው። ምን ታውቃላችሁ? እንደኛ አይነት ሰውማ እንዴት ታያለህ? ሲሰልጲ ሱፍ ያዳኒ ኦፍ ማብ ሰልበተን አከሰሬ እየኒ አከሐሬ ኡታለኒ ታከለ ኡማ ኬኛ ዮሚዩን ጭኒነኒ ዮሚዩ ህንዲተኒ ምን ታመጣለህ? ሀገራው እኔ አንድም ባለስልጣን አንተ ጀግና ነህ ብዬ ተናግሬ አላውቅም። ታደለው ማግድ አደርሱልኝ ጀግና ነህ ቀብረር ያልክ መስሚያህን ጥጥ ያረከው ታደለው አንተን አየም። አንተ ይሄን ቪዲዮ የለቀክ ሰውዬ ምን አይነት ወራዳ ብትሆን ተዋርዳል። እንደው ምን አለ ቪዲዮ ላይ ብቅ ብለህ ልክህን በነገርኩ እያየው አይንህን እያየው ልክህን በነገርኩ እንዴት ትለቃለህ? አንተ ሳልቀጥር የተቀጠርክ ካሜራማኔ እያለ ቅረጸኝ እያለ ስራ ፈት እያለ እየሰደበ ቀብረር ብላ ኪሷን እጇን በኪሷ ከታ እንዲቀብረር ብላ ስታናግር ቪዲዮ ትለቃለህ። ምን ኪል በጌታ አሁን ታደለውማ እውነት እናውራ ከተባለ ምን አደረገ? አዳነች አቤቤ መሰለን በታደለውማ እኮ አዲስ አበባ እንደዚህ ተዋርደህ አይተናል እንደልሽ የሚያወር ነገር They're still talking, but look at him, the way he walk, he doesn't even care. I'm here, man. Aizon, but በማንም ስራ ፈት እሱ ያው ቤቱ ለበዘር ከፋፍለ ለምሰጥ አንተ እንዳንዳነ ቆሻሻ ያገር He's a criminal. You are a criminal. He's a killer. You don't have anywhere to go. Yeah. ነብሰ ገዳይ እዚህ በሚሊዮኖች የሚቆጠሩ ደዎችን የምታሰድዱ እናንተ ከወለጋ የምታስባረር አንተ አይደለ እንዴ?
ትናንትና ያንን ሁሉ ድሃ አባራችሁ በዘር ከፋፍላችሁ አዲስ አበባን እየከፋፈላችሁ ያላችሁ የኪለር ዞር በል ማለት ነው። የት ነው ያለው? ምን ታመጣለህ? አሜሪካ እኮ ነው ያለው። የት ያለ መሰለህ? ቆሻሻ እዚህም ትደነፋለህ እንዴ? የትም አታመልጡም እናንተ፣ የትም አታመልጥም። አንተም አብይም የትም አታመልጡም። ዛሬ ሆናችሁ ይሆናል። ይሄ ጊዜ ለእናንተ የተመቻችሁ ሊሆን ይችላል። ነገ ግን ኢትዮጵያ ትፋረዳችኋላችሁ። ትናንት በዘር ስትከፋፍል፣ ዛሬ ደግሞ በሃይማኖት ገባችሁ አይደለ? ኦርቶዶክስን ምን ትሸፋፈናለህ? እንደ ሌባ ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ሌባ ስለሆንክ ነው። ጋንግስተር አጭበርባሪ የወረ ኪለር የምትሰሩትን ታውቃላችሁ። ብልጽግና እያላችሁ የምትሰሩትን ታውቃላችሁ። እናንተ አጭበርባሪዎች በዘር እዛ ሰው ትገላለህ፣ እዚህ ከአብነት ጋር ትሞዳሞዳለህ። የኢትዮጵያን ሕዝብ እየከፋፈላችሁ አሁን ደግሞ በሃይማኖት ከፍለው ምን ነው ድምጽ ተዘጋ? የት ነበርክ እስከ ዛሬ? ስራ የለህም? ዝም በል። እኛማ ስራ አለን። እንዳንተ ሰርቀናም በላም። አንተ አይነት ነፍሰ ገዳይ እያለ ምን ያባል? እንዴት ነው ስራ የምሰራው? በሚሊዮኖች የሚቆጠሩ ኢትዮጵያኖችን እያፈናቀላችሁ ነፍሰ ገዳዮች። ነፍሰ ገዳይ ነህ። I'm not leaving you. እንደዚህ ነው ንጹሃንን የምታሰቃዩት። እንደዚህ ነው። የትም አትሄዳትም። እኔ የማመጣውን አመጣለሁ። እና ወደዛ ጠጋ አትልም። ማንም የነካ የለም። ካሜራ አለ። don't worry። ማንም የነካ የለም። ይኸውላችሁ ታከለ ኡማ ማለት ይሄ ነው። ነፍሰ ገዳዩ ስለቆለቀለው is a killer, the genocider, one of the genocider ኪችን ገብቷል። እዚህ ጋር መጥቶ ነገር ነው። ህግ ማለት እንዲህ ነው። አያረ አይ ምናልባት ታሰቀለን ነበር አላችሁ። ሚስጥር ሁለታችሁ እያወራችሁ ከሆነ አብይ ማያውቀው ከሆነ ፈርቶ ይሆናል እንዴ? አብይ ማያውቀው ነው። ይኸው እነት መጣ እንደዚህ ተዋርደህ አይተኸኝ አላውቅም። He is a genocider. He is a genocider. He has a blood in his hand. He is a genocider. ዛዲግ አብርሃም እዚህ አለ። ይሄ ባንዳ ሌባ
መረጠ